በቀን 3 እንቁላል ለ7 ቀናት ብትበላ ምን ይፈጠራል? ይህን ቪዲዮ ለመስራት ምንም አይነት ሰፕሊመንት ወይም ፋንሲ የሆነ ምግብ ሳልጠቀም 3 እንቁላሎችን በመደበኛ አመጋገቤ ላይ በማካተት በሳምንት ውስጥ ያገኘሁት አስገራሚ ለውጥ። ገና በ3ኛ ቀኔ ማይ ኤነርጂ ወይም ክሬዚ፣ ቀንም ሙሉ ኢነርጄቲክ እና ለሰዓታት ጥግብ ብሎ መዋልን ጀመርኩ። የሚሆነው እንቁላል ውስጥ ጥሩ የሆነ ፕሮቲን እና ጤናማ የሆኑ ስቦችን ስለሚገኙ ነው። በ5ኛው ቀን ጡንቻዎቼ በፍጥነት ሪከቨር ማድረግ ጀመሩ። እንቁላል ሉሲን የተባለ የጡንቻ እድገትን የሚያፋጥን አሚኖ አሲድ በመያዙ የጡንቻ እድገትን በፍጥነት ታስተውላል። የሚያስገርማችሁ ደግሞ የፊት ቆዳዬ ጥርት ማለቱን አስተዋል። ቫይታሚን ኤ፣ ኢ እና ቦቲን የተባለው ንጥረ ነገር ቆዳ ቶሎ ራሱ እንዲጠግን ይረዳል። በ7 ቀን ውስጥ የተሻለ ኢነርጂን፣ የተሻለ የጡንቻ እድገትን እና ጥርት ያለ ቆዳን ይሰጣል ማለት ነው። ግን አንድ ጥያቄ አለ። ለ30 ቀናት ብሞክረውስ ምን ይፈጠራል? ሞክረው ካላችሁ 30 ብላችሁ ኮሜንት በማድረግ